እሺ አሁንም በድጋሚ መጥቻለሁ። ለምን ብትሉ እዚህ ጋር አሁን ቅድም የሆስት ከዚህ በፊት የሰራነው ቪዲዮዎች በሙሉ ሆስት ሆኖ ኤጀንሲ ደግሞ አፕሊኬሽን ኢን ሪቪው የሚለውን አይተናል። አሁን ከኤጀንሲው ፍቃድ አግኝቶ አግሪ ሲባልለት የመጣውን ነገር ሙሉ በሙሉ እንደምታዩት ኤጀንሲ ሆኖ እንደዚህ መጥቷል። ይሄ ከላይ የምታዩት ኤጀንሲ ብሎ ይበርተዋል ማለት ነው። ሶ ከዚህ በኋላ ምንድነው የምናደርገው? እንደዚህ አይነት ነገሮች ይመጣሉ። ኮይን ሴለር የሚለው እዚህ እታች ላይ ከኤጀንሲ አጠገብ ያለችው ምንድነች? ኮይን እዚህ ጋር አንድ ኤክስቼንጅ የምናደርግበት መንገድ ነው። ሁለተኛ እንደ ኮይን ትሬዲንግ የምንጠቀምበት ነው። ለምሳሌ ኮይን ከሴለሮች ስናስልክ ወደዚህ ከመቶ ሺህ በላይ ኮይኖችን ወደዚህ ማስላክ እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ትራንስፈር፣ ሪቻርጅ፣ ኤክስቼንጅ ሪቻርጅ ብንፈልግ ለምሳሌ ኮይን ሴለር ላይ ያለ ሰው እዚህ ጋር ለምሳሌ ኮይን ሴለሮች እዚህ ያስመርጠናል። እዚህ ሲኒየሮችም አሉ፣ ስታንዳርድ ሴለሮችም አሉ። ሰው እንደየደረጃቸው እዚህ ጋር አስቀምጦታል። እነሱም በየደረጃቸው አስቀምጦታል። እዚህ ጋር ኦፊሻል አለ። ኦፊሻል ደግሞ ማለት ምንድነው? እዚህ እንደምታዩት ነው። ስታንዳርድ ሴለር ምንድነው? 200 በፔመንት ሜትር ነው። ይሄ ሴለር መሆን ስንፈልግ ያው የምናደርጋቸው እንትኖች ናቸው። አሁን ኤክስቼንጅ እንዴት ማድረግ እንችላለን? እዚህ ጋር ኤክስቼንጅ እዚህ ጋር የተቀመጠ አለ። ኤክስቼንጅ ለምሳሌ ስታንዳርድ ሴለር ደግሞ ስታንዳርድ ሴለሮች ለምሳሌ ይሄ 2 ሚሊዮኑን 1.96 ይህን ኤክስቼንጅ ማድረግ ይችላሉ። ሲኒየር ሴለሮች ደግሞ 10 ሚሊዮኑ ለምሳሌ 10 ሚሊዮን ወደ 10 ሚሊዮን መቀየር ይችላሉ ማለት ነው። ይሄ ለሲኒየሮች የተፈቀደ እንትናቸው ነው ማለት ነው። እኛ ግን 100,000 ከፈለግን እዚች ጋር ከስተም ኤክስቼንጅ የምትለዋን እንነካለን። እዚች ጋር 100,000 እንጽፋለን ማለት ነው። 100,000 እዚች ጋር ስንጽፍ 96,000 ትላለች። ከላይ በቀኝ በኩል ያለችዋን ኤክስቼንጅ የምትለዋን እንነካታለን። አሁን ምንድነው ባላንስ ስለሌለው ነው፣ ፖይንታችን 0 ስለሆነ ነው። ስለዚህ በዚህ ልክ ኤክስቼንጅ ማድረግ እንችላለን ማለት ነው። ለሆስቶች እዚሁ ላይ ማሳያችሁ እዚች ጋር ፖይንታችን የምትለዋን እንነካና ፖይንታችንን ስንነካት ምንድነው ቀጥታ በዚህ አይነት ኢንተርፌስ ይመጣል። እዚህ ጋር ፖይንት ከኖረን ፖይንት ካለን ፖይንታችንን እዚህ ጋር ካሻውት ኤክስቼንጅ ትራንስፈር የሚል ነገር አለ። ኤክስቼንጅ የምትለዋን እንነካለን። እዚች ጋር አንድ ቁጥር ነው የምንጽፈው። አማውንት አንድ ቁጥር ነው። እዚህ አሁን ልዩነት አለው። አስተውሉ እዚህ ጋር ማለት ነው። እዚች ጋር አንድ ቁጥር እንጽፍና 90,000 ይሆናል። እዚህ ላይ ኤክስቼንጅ ስናደርግ ኤክስቼንጅ እንላለን። ኤክስቼንጅ ስንል ምንድነው? አሁን ይህ አካውንት እንዳሳየዋችሁ አሻራ አልሰጠም። አሻራ እንድሰጡ መንገዱን አሳይቻችኋለሁ። ስለዚህ አሻራ ሲሰጥ ግን ጎቱ ሴቲንግ የምትለዋ ትጠፋና ፓስወርዳችሁን አስገቡ ትላለች እዚህ ጋር ማለት ነው። በዚያ ልክ ቬሪፋይ ትሉታላችሁ፣ ይጨርሳል ማለት ነው። በዚህ መልኩ ይሄን ይጨርስና እንመለሳለን ማለት ነው። ቀጣይ ስራችን ምንድነው የሚሆነው? ጂኮይን እንዴት መጠቀም እንችላለን? ጂኮይን በምን አይነት መልኩ ጌም መጫወት እንችላለን? እዚህ ጋር ለምሳሌ የራሳችን ሩም እንገባለን። እዚች ጋር ጌሟን እንነካታለን። ድራገን ቦል የምትለዋን እንነካለን። ለምሳሌ ለምን ብትሉ እዚች ጋር ጂኮይን 10,000 ከደረሰች ኤክስቼንጅ ማድረግ እንችላለን። 10,000 ኮይን 10,000 ጂኮይን ወደ 10,000 ኖርማል ኮይን መቀየር እንችላለን። እዚህ ጋር ስፒን እንለዋለን ማለት ነው። እዚች ጋር ምንድነው ስፒን እንላታለን። ስፒን እያደረግን ስንሄድ ያው እንደዚህ ጌሞችን መጫወት እንችላለን ማለት ነው። እንደዚህ እንድንጫወት ይፈቅድልናል ማለት ነው፣ በጂኮይን ማለት ነው። እንደዚህ ይህን ይመስላል። በተመሳሳይ ላኪ ላይም እንደዚሁ ጋምብል ማድረግ ብንፈልግ እዚች ጋር የራሳችንን አንድ ጊዜ እንነካለን። ወይም ኦል የምትለዋን እዚች ጋር እንነካና እዚች ትራምፕ ሴት የምትለዋን እንነካለን። እንደዚህ ጋምብል ማድረግ እንችላለን። እዚህ ጋር ደስ የሚለው ነገር ወንበር ላይ ባልኖርም ይሄው እንደዚህ አሁን ጋምብል እያደረኩ ነው። ለራሴ ነው እዚህ ጋር ጋምብል ማድረገው። ጂኮይን ነው ኖርማሊ ምንም እዚህ ጂኮይኑ እንዳልኳችሁ ምንድነው አገልግሎቱ 10,000 ሲሞላ ኤክስቼንጅ ተደርጎ ወደ ኖርማል ኮይን መቀየር ይቻላል። ከዛ ውጪ ደግሞ ምንድነው እዚህ ጋር ደስ የሚለው ነገር ይሄ ፕላትፎርም ከሌሎች ፕላትፎርሞች በጣም ለየት የሚያደርገው በጣም ብዙ ነገሩን እንድንወደው የሚያደርገን ምንድነው ኮይኖችን ወደ ራሳችን ጊፍት መስጠት እንችላለን። ኮይኖቹን ኤክስቼንጅ ማድረግ ስንፈልግ ወደ ራሳችን
ጋምብል ዊን አድርገን ሊሆን ይችላል። ጌም ዊን አድርገን ሊሆን ይችላል። ሰው እነዛ ነገሮች በሙሉ እዚህ ጋር ወደ ራሳችን እነዛ ነገሮች ጊፍቶችን ለራሳችን መስጠት እንችላለን። ሶ ግዴታ ሰዎች አያስፈልጉንም ማለት ነው። ይህን ይመስላል ጋይሶች። ጥያቄዎች ካሉ ኮሜንት ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉትን በሙሉ እዚህ ጋር አስቀምጡልኝ፣ እሰራላችኋለሁ። መልካም ጊዜ